ተባርኳል እንደ አብርሃም ተመርቋል ተባርኳል እንደ አብርሃም ተመርቋል ሙሽራው ለዚህ ቀን በቅቷል የክብር አክሊልን ደፍቷል ተባርኳል እንደ አብርሃም ተመርቋል ተባርኳል እንደ አብርሃም ተመርቋል ሙሽራው ለዚህ ቀን በቅቷል የክብር አክሊልን ደፍቷል ከበረች ልክ እንደ ሳራ ተባረከች ከበረች ልክ እንደ ሳራ ተባረከች ሙሽሪት ለዚህ ቀን በቃች የክብር አክሊልን ደፋች ልክ እንደ ሳራ ተባረከች ልክ እንደ ሳራ ተባረከች ሙሽሪት ለዚህ ቀን በቃች የክብር አክሊልን ደፋች የተመረጠ ይገኝ ካብራካችሁ እስከ ሞሪያ የሚታዘዝላችሁ ከሰነፍ መሥዋዕት የላቀ ነውና የተሰበረ ይስጣችሁ ልቦና ተባርኳል እንደ አብርሃም ተመርቋል ተባርኳል እንደ አብርሃም ተመርቋል ሙሽራው ለዚህ ቀን በቅቷል የክብር አክሊልን ደፍቷል ከበረች ልክ እንደ ሳራ ተባረከች ከበረች ልክ እንደ ሳራ ተባረከች ሙሽሪት ለዚህ ቀን በቅቷል የክብር አክሊልን ደፍቷል ስሉስ ቅዱስን በፍቅር ያዘለ መልካም ከሆነው በረከት ታደለ የበጉን ሥጋ ከመስቀል ቆርሳችሁ ይኸው በደሙ ዛሬ ከበራችሁ ተባርኳል እንደ አብርሃም ተመርቋል ተባርኳል እንደ አብርሃም ተመርቋል ሙሽራው ለዚህ ቀን በቅቷል የክብር አክሊልን ደፍቷል ከበረች ልክ እንደ ሳራ ተባረከች ከበረች ልክ እንደ ሳራ ተባረከች ሙሽሪት ለዚህ ቀን በቅቷል የክብር አክሊልን ደፍቷል ብታንሳጠብም ለጌታ ድንኳኗ ይኸው በጊዜው ወለደች መካኗ በእምነት በለሷን በመጠበቃችሁ ጣፋጭ የሆነው ፍሬዋን በላችሁ ተባርኳል እንደ አብርሃም ተመርቋል ተባርኳል እንደ አብርሃም ተመርቋል ሙሽራው ለዚህ ቀን በቅቷል የክብር አክሊልን ደፍቷል ከበረች ልክ እንደ ሳራ ተባረከች ከበረች ልክ እንደ ሳራ ተባረከች ሙሽሪት ለዚህ ቀን በቅቷል የክብር አክሊልን ደፍቷል ያስተናገደው ጌታን በድንኳኑ ከምድር አሸዋ በዝቶለታል ዘሩ ጎጆአችሁ ፍቅር ሞልቶ እንዲፈስባት ትናፍቃለች የባራኪ ወጣት ተባርኳል እንደ አብርሃም ተመርቋል ተባርኳል እንደ አብርሃም ተመርቋል ሙሽራው ለዚህ ቀን በቅቷል የክብር አክሊልን ደፍቷል ከበረች ልክ እንደ ሳራ ተባረከች ከበረች ልክ እንደ ሳራ ተባረከች ሙሽሪት ለዚህ ቀን በቅቷል የክብር አክሊልን ደፍቷል በኢየሩሳሌም ሉቃስ የሳላት ስዕል የእመቤታችን ስዕል አለች ትባላለችና እሷን የሚያወጣን ባገኝ አይነት ምኞቴ እግዚአብሔር ምኞቴ ሁሉ ተፈጸመልኝ ብዬ አባቴ ያምጡልኝ ብላ አዘዘችው። ኢየሩሳሌም ሄደ። ኢየሩሳሌም ተሳለመ። ያችን ስዕለ ማርያምን አገኘና ይዞ ሲመጣ
የመጀመሪያ ተአምር አሳየችው። ሁለተኛ ተአምር ተወስኖ አልፈልግም ይሄ ሳይሆን ኢትዮጵያ በዚህ ግን ሄዳለዋል። እግዚአብሔር አምላክ ግን ሰው ለሆነችው ለማርታ እመቤታችን ድንግል ማርያም በማርታ ቤት ተአምሯን ሁሉ እንድታከናውን ስለፈለገ እሱም በዚያ ቤት ተገኝቶ ሰው በሆነችው ታማኝ ማለት ነው። ሰው ማለት ታማኝ ማለት ነው። ታማኝ በሆነችው መልካም ስራ በምትሰራው በማርታ ቤት መልካም ስራ መስራትን ስለፈለገ ከመርከቡ ተሳፈረ በኋላ መሀል ባህሩ ላይ ሲደርስ ለአምላክ የሚሳነው ነገር አለ? ምዕመናን አለ? ኃይለኛ ነፋስ አውሎ መጣ። ላፍ አደረገና ወስዶ ጼዴንያ ቁጭ አደረገ። ይሄ ማን ይባላል? ያን ጊዜ የዞረበት አንዳንድ ጊዜ ሰዎች ሲያከብራቸው አይከበሩም፣ ክብር ሲሰጣቸው አያውቁትም። ክብራቸውን ሲገፏቸው ያን ጊዜ አይናቸው ብዙ እንዲህ ብዥ ይላል። አክብረው ነበረ ማለታ መነኩሴው በደንብ አክብረዋለች። አባቴ ብላ እግሩን አጥባ በደንብ አድርጋ። ዛሬም እኮ ምዕመናን አንዳንድ አባቶች ዝቅ ብለው ሲያከብሯቸው ዝቅ ብሎ መከበሩን የማይወዱ አሉ። በነገር ተጠምደው የሚኖሩ አሉ። ሕይወታቸውን በሙሉ በነገር ተጠምደው ዕለተ ዕረፍታቸው ይደርሳል። ሰው ሳይሆኑ ይሄዳሉ። ሰው ስላልሆኑ እንደ ገበሬው ምርቱና ገለባውን እንደለየው ተለይተው ወደ ሌላ ቦታ ይሄዳሉ። በዚህ ሰዓት ጊዜ አይኑ ጉጅጃ አለ። ማየት ጨነቀው። ይሄ ማን ነው አለ። ጼዴንያ እንግዲህ ይሄ ነገር ከሆነ አታውቀኝ፣ ብዙ ቀን ቆይቻለሁ። ሰው የሚወጣው የሚገባው ብዙ ነው፣ ላታውቀኝ ስለምትችል አለና ልብሱን ቀያይሮ ምን ብሎ እንዲሁ እንግዲህ እዚህም ዛሬ ልብሳቸውን እየቀያየሩ ወይ መነጽር ወይ ጥቁር መነጽር ወይ ደግሞ ቆብ ወይ ደግሞ ሻሽ ወይ ካባ ወይ ምናምን ያደረጉ ግራ እንደሚያጋቡት ሰዎች ልብሱን ቀያይሮ ሄደ። እሷ አላወቀችው። ብዙ ሰው ነው የምታስተናግድ። ስላላወቀችው ሄዶ ቁጭ አለ። እግሩን አጠበችው። ማየት ቀረበለት። በላ፣ ድካሙን ለቀቀው፣ አደረ። በአዳያችን ስዕል ይዞ ሊወጣ ሲል በሩ ጠፋው። አይ ሰው አለመሆን በር ያስጠፋል። ሰው አለመሆን በሩ ሁሉ ይጠፋናል። እንግዲህ ከዚህ ቤት ወጥተን እሱ በር ከጠፋት ምን ሆን ማለት ነው? ሰው አልሆንም ማለት ነው። ሰው አለመሆኑ ታወቀ። እሷ ዝም ብላ ቁጭ ብላ ታያለች። የሚሄደውን ሰው ደስተኛና አለመሆኑን፣ የደከመውና ያልደከመ መሆኑን፣ ጤነኛና ጤነኛ አለመሆኑን ወጣት ነበረ። አይ እኛ አባት ደክሟቸዋል፣ መንገድ መሄድ አቅቷቸዋል ብላ አባቴ ድካም አለበት ይረፉ፣ ዛሬ አልፈው ውለው ነገ ይሄዳሉ አለችው። እሺ ልጅ አለ። ተመልሶ ወደ ቁጭ አለ። ሰው አይደለም ማለት ሰው ቢሆን ኑሮ እኮ ወዲያው ይናገር ነበር። ሄዶ ቁጭ አለ። ዋለ፣ አደረ፣ በላ፣ ጠጣ፣ ሰውነቱ ሁሉ እግሩን ሁሉ ታጠበ። አሁን መልካም ሆነ። እዚያ ቁጭ ሲል መልካም ነው፣ ምንም የሚሳለው የለም። ማለዳ ሲነጋ ተነሳና ተነስቶ ሲሄድ ደግሞ በሩ ጠፋው። አይ ሰው አለመሆን በር ያስጠፋል። ሰዎች ሲከበሩ ክብራቸውን ካላወቁበት ክብራቸውን የተገፈፉ ጊዜ በሩ ይጠፋቸዋል። ከዚያም በኋላ በየት መውጫ መግቢያ ምንም አያገኙት። የተፈሩ ይመስላቸዋል መጀመሪያ ሲከበሩ፣ ወይም ደግሞ እነሱ ብቻ ከዚያ ላይ ያሉ ይመስላቸዋል። ዱብ ሲሰጧቸው መሄጃው ይጠፋቸዋል። እግዚአብሔር ያንድን መነኩሴ አክብሮት ነበር፣ ግን በትእዛዙ በገባው ቃል መሰረት አያችሁ። እመቤታችን ዛሬ እኮ እመቤታችን አመስግኑ ሲባሉ ውርደት ነው የሚሉ እኮ መነኮሳት ይኖራሉ ብዬ አስባለሁ። እመቤታችን አመስግኑ ሲባሉ ውርደት ነው፣ እንዲህ ሞራልን መንካት ነው ይላሉ። እመቤታችንን ማመስገን የሚሉ ይኖራሉ ብዬ አስባለሁ። አይ ሞኝነት፣ ሰው አለመሆን። ሰው መሆን ግን እመቤታችንን እንኳን በቃል በልሳን እንኳን በምናውቀው ቋንቋ
ወድቀን ተነስተንም እንኳን እመቤቴ ብለን እንኳን አይሰለችንም ነበር። በዚህን ሰዓት ጊዜ ያ ሞለክሴ ምን አደረገ? 3 ጊዜ አቃተው። በሶስተኛው ነገሩን ሊያመጣ ጀመረ። ምን አለ? አይ አላወቅሽኝም አለ። መጀመሪያ ሲከበር በክብር የነበረው ሰውዬ በክብር እንደተቀበለ ማድረግ ሲገባው አላወቅሽኝም እንዲህ አላለ። እኔ አባቴ የሚወጣው የሚገባው ሰው ብዙ ነው አላወቅሁትም ማለት። አይ እኔማ በዚህን ሰዓት ጊዜ እንደዚህ ስትሰምቼሽ አመጣልሻለሁ ብዬ ያልኩሽ ሞለክሴ ነኝ አለ። ውይ አባቴ እንኳን ደህና መጡ አለችው። ክፉ አልተናገረችም። ሂጂ ምናምን አላለችም። ክፉም አልተናገረችም። ስለዚህ ይቺ ስዕል ብዙ ስራ ስትሰራ ይቼ ስዕሏን ላለማምጣት ሞክሬ ነበር ብሎ የተደረገውን ተአምር ሁሉ ነገራትና እንጂ ብሎ ሰጠው። ያን ጊዜ ሰው የሆነችው ማርታ፣ ታማኝ የሆነችው ማርታ ተንበረከከች፣ ወደቀች። ስዕሏን ከፍ አድርጋ ይዛ አለቀሰች። የደስታ ልቅሶ ፈጣሪዋን አመሰገነች። እውነት አምላኬ ለካም ምኞቴን ሁሉ ሰምተኛል ብላ ተንሰቅስቃ አልቅሳ እቅፍ አድርጋ ስዕሏን ያዘችና ሞለክሴውን አመሰገነች፣ አከበረችው። እግዚአብሔር ይስጥልኝ ብላ ስዕሏን ይዛ ወደ ቤት ሄደች። ልዩ የሆነ ቤት አዘጋጀች። ስዕሏን ወስዳ ከዚያ ቦታ ላይ አስቀመጠች። ሌት ቀን የማይጠፋ መብራት ከስዕሏ ላይ ቁጭ አደረገች። ማርታ ሐሳቧን ሁሉ ለእመቤታችን አቀረበች። እግዚአብሔርም የማርታን ሐሳብ ተረዳና በማርታ ቤት ድንግል ማርያም ተአምር እንድትሰራ አደረጋት። ድውያን ተፈወሱ፣ የሞቱት ሁሉ ተነሱ፣ ያጡት አገኙ፣ የተቸገሩት ሁሉ መልካም ነገር እንዲያገኙ ተደረገ። ያቺ ስዕል ገባሪተ ተአምር ሆነች። በማን ቤት? በማርታ። ማርታ ምን ስለሆነች? ሰው ስለሆነች፣ የእግዚአብሔር ሰው ስለሆነች። የዛሬው ቀን እንግዲህ እንደዚህ አይነት ተአምር የተሰራበት ቀን ነው። ታዲያ ቅዱስ ያሬድ ይሄ ሁሉ ተመልክቶ ነው እግዚአብሔር ለክፉዎቹም ለደጎቹም ፀሐይን ያወጣል አለ። እግዚአብሔር ለጻድቃንም ለኃጥአንም ዝናብ ያዘንባል። ተመልከቱት። ያዳላል። እግዚአብሔር እኛን ያውቀናል። እኔንም እናንተንም ሁላችን እግዚአብሔርን እኔ እናንተን አላውቃችሁም፣ እናንተ ግን አታውቁኝ። እግዚአብሔር ግን ያውቀናል። እያወቀ ግን አንተ እንደዚህ ነህ ይላል አይልም፣ አላለም። ይሄ አምላክ ይሄ ጌታ የሚመሰገንበትን መንፈስ ቅዱስ ያደረበት ቅዱስ ያሬድ በወቅቱ በሰዓቱ ከጻድቃንም ከሰማዕታትም ከመላእክትም ከድንግል ማርያም የሚስማማ ለአምላክ ምስጋና ያቀርብ ነበረ። እንደገና ደግነቱን፣ ቻይነቱን፣ ታጋሽነቱን የሚገልጽ ቋንቋ ያቀርብ ነበረ። ተሳዳቢ አይደለም ቅዱስ ያሬድ። ቅዱስ ያሬድ በተማረው ትምህርት አይሳደብም። ቅዱስ ያሬድ የተማረውን ትምህርት ተምሬያለሁ ብሎ ከሰው ፊት እኔ እንደዚህ ያውቃለሁ ድጓ አውቃለሁ አላለም። ጾመ ድጓ አውቃለሁ አላለም። ዝም ብሎ ምስጋና ነው ያቀረበው። ከንጉሱ ፊት ያው ቀርቦ ለንጉሱ ፊት ያንን ጣዕመ ዜማ በተሞላበት ሲያቀርብ በሚያቀርብ ጊዜ እኔ ያውቃለሁ አላለም። ዝም ብሎ እግዚአብሔርን ነው የሚያመሰግን። ንጉሱ ልቡ እስከሚጠፋ ድረስ ሲመለከተው ያሬድ ግን እግዚአብሔርን የሚያመሰግን ቢጠይቀው እኔ እኮ አውቃለሁ አላለም። ዛሬ ትንሽ ያላት እንቅልፍ የላት ብታሽ ነገር ያለችን ሰዎች ምን አጣጥመን ማንነውን እኔ እኮ የማውቀው እኔ እኮ የናውቃለሁ እንላለን። አይ ሞኝነት፣ የምናውቀው ነገር የለንም። የምናውቅ ከሆነ ራሳችንን እንወቅ። መጀመሪያ አዋቂዎች ነን ከማለት ራሳችን ማንን ብለን እንጠይቅ። እሱም ብሏላ ሰዎች ምን ይሉኛል አይል ያለ አይደለም መጋቢያ ማለት ሰዎች ምን ይሉኛል እኮ ነው ያለ። አምላክ ነው፣ አምላክ መሆኑ ይታወቃል። ግን ምን ይሉኛል አለ። ዛሬ እኮ
ምን ይሉኛል የሚለውን የማናውቅ ሰዎች ለብሰን ልብሱን ሻሹንም ቆቡንም ፈረጅየውንም ቀሚሱንም አድርገን ዝም ብለን እየተጓዝን እኮ ነው የተቸገርን። እንወቅ፣ እኛ ራሳችንን እንጠይቅ፣ ማንን እንበል። ከዚያም በኋላ ለአምላክ ምስጋና እናቅርብ። ቅዱስ ያሬድ ራሱን አውቆ ራሱን ዝቅ አድርጎ ራሱን ምንም ከምን ነገር ዳዊትን ስንመለከት በመጽሐፍ ስንገባ አንሰ ፄዋ እኮ ስራ የለም አይደለም ከ እስቲ እግዚአብሔር ያሳየኝ እኔ እዚህ እንትን ነኝ ይላል እንዴ? እኔ የሀገሪቷ ገዢ ነኝ እንዴ የእስራኤል ትልቁ መንግስት የኔ ብሎ ተናገረ። ምኑን በሀበሰ ወተውስጥ በውስጥ አይ ዛሬ ይሄን እናውቃለሁ የሚል ተፈጠረ። አለመታደል ነው፣ አለመታደል ነው። ጎበዝ ማለት ማስተዋል ነው። ጎበዝ ማለት ዕውቀትን ለራስ አድርጎ እንዳላዋቂ ሆኖ እግዚአብሔርን ማገልገል ነው። ትልቁ ጸጋ ይሄ ነው። አዋቂ ነኝ ብሎ እንጣጥ ይሉት መሰናክሉ ብዙ ነው። እግዚአብሔር ይታገሳል፣ እድሜ ይሰጠናል። አውቀን በእውቀታችን ተከብረን ነው እያልን እንሄዳለን። ግን እግዚአብሔር ልባችን ይመረምርና አንድ ቀን ወልደፍ አድርጎ ይጥለናል። ሄደን ክርትሙ እንላለን፣ በከንቱ እንቀራለን። ያ ነገር እንዳይፈጠር ከወዲሁ ሰው መሆን ያስፈልጋል። ሰው ሆነን እንድንገኝ እግዚአብሔር ይፍቀድልን። እግዚአብሔርን ቅዱሳኑን፣ ጻድቃኑን፣ መላእክትን፣ ምሁራኑን ሁሉም በተቻላቸው መጠን ያመሰግኑታል። ሲያመሰግኑ የሚቀበለውና የማይቀበለው ደግሞ አለ። በትዕቢት የሚያመሰግኑትን አይቀበልም፣ በትህትና የሚያመሰግኑትን ይቀበላል። ቅዱስ ያሬድ ለተሰጠው ሙያ ለተሰጠው ጸጋ በትዕቢት አይደለም ያመሰገነበት፣ በትህትና ነው፣ ዝቅ በማለት ነው። እያስገቡ ነው የሚሸኙ። ከወጣን በኋላ እኛ ሰይጣን በበላያችን እያደረ እንጨማለቃለን እንጂ መምህሮቻችን ሲያስተምሩን የተማራችሁትን ትምህርት እግዚአብሔርን ለማመስገን፣ ድንግል ማርያምን ለማመስገን፣ ጻድቃን ሰማዕታትን ለማመስገን፣ መላእክትን ለማመስገን እንድታውሉት። ከዚህ ውጭ ግን ለኩራት፣ ለትዝርት፣ ለትዕቢት፣ ለመመካት፣ ለመታወቅ፣ ለሌላ ነገር እንዳታውሉት ቃለ መምህራን ነው ብለው ነው የሚሰዱት። ያንን እንረሳውና እንዋሻለን። ያልተማርነው ተምረናል እንላለን፣ እናውቃለን እንላለን፣ እኔ እናውቃለሁ እንላለን። በል ሲሉት አይኑ ፍጥጥ ዳይታ ርዕሰ ደብር አማረ እንደ አብነት ነው። አሁን የሚገርማችሁ ነገር እነዚህ ፌስቡክ የሚጽፉት ሰዎች የተማሩ አይደሉም፣ ሀብታምም አይደሉም፣ ድሃዎች ናቸው። እውቀትም የላቸው፣ በስጋ በነፍስም ባዶዎች ናቸው። ምክንያቱም ያ ገንዘብ እያወጡ ነው የሚጽፉት ጽሑፍ ጥቅም የሚውል አይደለም። ምስሎቹ ለሀገር ግንባታ ሰውን የሚያፋቅር ሰውን ሀገርን ከፍ የሚያደርግ ጽሑፍ በድህረ ገጻቸው ያስተዋውቃሉ። ደግሞ እግዚአብሔር የረገማቸውና ሰው ያላደሉት ደግሞ ፍጥረት ሆነው ሰው ያላደሉት ደግሞ ሰውን ይሳደባሉ። አያችሁት? አሁን እነዚያ ሰዎች ወደ መረጃ ክፍል ገብታችሁ ስታዩዋቸው የሚበሉት የሚጠጡት የላቸው፣ የዕለት ጉርስ የላቸው፣ ተመጽዋቾች ናቸው። ገንዘብ ለምነው የሚያድሩ ለማኞች ናቸው። ደግሞ መልካም ጽሑፍ የሚጽፉት ደግሞ ወደዚያ ወደ መረጃ ክፍል ስትገቡ ደግሞ መልካም ስራ ስለሚሰሩ ግን አቅማቸው ከፍ ያለ ነው። እውቀታቸው ብቻ የለም፣ አቅማቸው ከፍ ያለ ሆኖ ይገኛል። ሰው ማለት እንደዚህ ነው። ሰው ያልሆነ ሰው ቶክ እንደሚባለው ረገጥ አድርገው ነው ያስተማሩን። እንዲህ ነው። ወንጌል ደግሞ ወንጌል ምዕመናን የምትንቀሳቀሱ ሰዎች አርፋችሁ ቆሙ ተብሏል።
ወንጌሉን አክብሩ ነው። ነጭናጫ አታድርጉኝ። እኔ በጣም ነጭናጫ አይደለሁም፣ ደስተኛ ወንጌላዊ ነኝ። አድርጉ የምትባሉትን እሺ በሉ። ወንጌል እየተሰበከ ያቻሉ ተናገሩ። በድንግልና ጸንሳ በሉ። በድንግልና የወለደችውን ልጇን ያቀፈችውን የድንግል ማርያምን ስዕሏን ይዘህልኝና ይሄ ነው እኮ እኛ ተልኳችን እኮ የካህናቱ ተልኮ እኮ ይሄ ነው። እምነቱን አምጡልን ነው፣ ጸበሉን ስጡን ነው፣ ባርኩን ነው የምንለን ጥያቄ። ኦሮሞ ነኝ፣ አማራ ነኝ፣ ጎጃሜ ነኝ፣ ጎንደሬ ነኝ፣ ወለየ ነኝ የተባለ ተሰነጣጠቅ አላሉም፣ አልተሰጠንም። ድርሻችን ያለ መስቀሉን አምጡና ባርኩን ጥያቄያችሁ አይደለም። ከኛ የምትፈልጉ ወንጌሉን አስተምሩን፣ አቅርቡን፣ ለንስሐ ቦታ አውቁን። እናንተ ጥያቄ የኛ ስራ ደግሞ ይሄ ነው። እኛ ያሻጋሪ ወደ ኢትዮጵያ ብሻት የሚሄደው አይ ያዟዟረች እዛው ወደ ምጽዋታችንን ኤቴም አድርገን የምንኖር ደግሞ አለን። የቤተክርስቲያን ነው እንኩ አባቴ ሰባኪው እንካ ይህንን ለገብርኤል አድርስ ሲል ኪስም ትከታለህ። ሂሳቡን ሰርቶ አንድ ቀን ያወራርልናል። ይቀር መስሏል። እውነታው በሶስተኛው ቀን በር ሲደናበር ያው ምን ሆነሃል አባቴ ያለችው፣ አልቻልኩም፣ ለዋሽ አልቻልኩም፣ አምጣልኝ አልሽኝን ስዕሏን ታምር ስታደርግ አይቼ ይዤብሽ ነበር። አቤት አባታችን ውድድ አድርጎታለሁ። ዛሬ ወደድኩ። ወዲያው በህዝቡ ፊት ተናገርኩ። በቃ እውነቷን ስላስተማሩ ምን አለች?
አይ ልማታዊ ወጣት እንደዚህ ቢታይ ቅዱስ ያሬድ ታሪክ ሲረከብ አመስግኑለት። ክቡር አባታችን እርሱ አረፍ ይበሉ። እዚያም የጋብቻ የምስክር ወረቀት ሙሽራው አቶ ይስሐቅ ዘርፉዋቸው፣ አቶ ኪዳነ ማርያም ዳባ፣ ከዚህ በታች ስማቸው የተጠቀሰው አቶ ይስሐቅ ዘርፉና ወይዘሪት እስከዛሬ ወይዘሮ ሙልዬ ዘውዱ ጋብቻቸውን በቤተ ክርስቲያን የተፈጸመ መሆኑ በማረጋገጥ የገቡትን የጋብቻ ቃል ኪዳን እስከ መጨረሻው ጠብቀው ለመኖር ይበቁ ዘንድ በመጸለይ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጋብቻ ምስክር ወረቀት ተሰጥቷቸዋል። ክቡር አባታችን ይህን የጋብቻ ምስክር ወረቀት ይሰጣሉ። እግዚአብሔር ይመስገን የሚለውን ዝማሬ ዘምሩላቸው። ሽሪትም ወይዘሪት እንጨርስና ላይ ዘምርላቸዋለን። ወጣት ፍጹም አማረ ዛሬ ወይዘሪት ወይዘሮ ዜግነቷ ኢትዮጵያዊ ጋብቻ ስነስርዓት ሊቀ ጠበብት ካህሊ በቃሉ ጋብቻ ስነስርዓት ቤተክርስቲያን አስኮ ቅዱስ ገብርኤል ካቴድራል ምስክሮች ቀሲስ ሙሉ ዱቤ
አቶ ሲሳይ ወልዴ ከጠበብት ይስሐቅ ማህተም፣ አቶ አስፋው ወልዴና ወይዘሮ ንጹህ አማረ ጋብቻቸው በሕገ ቤተ ክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን ቃል ኪዳን እንዲጠብቁ እየጸለይን የምስክር ወረቀት በካቴድራላችን አስተዳዳሪ ተሰጥቷል። የሙሽሪት ስም የሙሽራው ስም ወጣት መኮንን ጎቸን፣ ዜግነቱ ኢትዮጵያዊ። የሙሽራው ስም የሙሽሪት ስም ወይዘሪት ወይዘሮ ኤልሳቤጥ መንበር፣ ዜግነቷ ኢትዮጵያዊ። የጋብቻው ስነ ስርዓት የተፈጸመበት አስኮ ቅዱስ ገብርኤል ካቴድራል፣ ጋብቻ የተፈጸመበት አዲስ አበባ ኢትዮጵያ። ምስክሮች መልአከ አርያም አውሰናይ መውጫ፣ አቶ በድሉ ውድነህ፣ ወይዘሮ ባየው መንግስቱ። ወጣት መኮንን ቸኮልና ኤልሳቤጥ መንበረ ጋብቻቸው በሕገ ቤተክርስቲያን የተፈጸመ መሆኑን በማረጋገጥ የገቡትን ቃል ኪዳን እስከ መጨረሻው ጠብቀው ይኖሩ ዘንድ በመጸለይ በካቴድራላችን አስተዳዳሪ የምስክር ወረቀት ተሰጥቷቸዋል ነው። አሁን አንድ ላይ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ስምሽን ጠርቼ መቼ አፍራ ስምሽን ጠርቼ መቼ አለተቀናው ነው ዛሬ ዘምሮ መቼ ወርቃለው የምጽናናበት ስምሽ ነውና ድንግል ሆይ ላክብር አንቺ ምስጋና። ጨለማ ውጦኝ በጠላት አገር ለዘመናት ስረገጥ ስኖር ዲያብሎስ ማርኮ ሲያሰቃየኝ የዓለሙን መድን ወለድሽልኝ። ከአባቶች ርስት ከአገር ወጥቼ በአሕዛብ አገር ስኖር ተሽጬ ደርሰሽ አጽናንተሽ አከበርሽኝ፣ ብቸኝነቴን አስረሳሽኝ። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላክብር ላንቺ ምስጋና። እናት አባቴ ባያስታውሱኝ ይቻለም ልቃ ደፍታ በተወኝ። አንቺ ካለሽኝ ምን ሆናለሁ? አውሎ ነፋሱን ባሕሩን አልፋለሁ። ጠላቴ ደርሶ ቢያሰላታኝም መከራ አብዝቶ ቢያስጨንቀኝም አላቋርጥም ያንቺን ምስጋና። ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ወዱ ሰው ምንድን ነው መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላክብር ላንቺ ምስጋና። ድንኳኑ ሞልቶ ሰው ታድሞ አስተናባሪው በጭንቀት ቆሞ ምን አቀርባለሁ ብዬ ስጨነቅ ምልጃሽ ደርሶልኝ ጋንጎኝ ከማፈር ያሰብኩት ሐሳብ ደመና ሆኖ ቢበተንብኝ እንደ ጉም ተኖ ይሆናል ያልኩት ሳይሆን ቢቀርም በማምላክ እኔስ ተስፋ አልቆርጥም። ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ መቼ ወድቃለሁ የምጽናናበት ስምሽ ነውና ድንግል ሆይ ላክብር ላንቺ ምስጋና። ክፉዎች ደርሰው ቢስቱብኝ አንቺን መውደዴን አያስተውኝም። በአሕዛብ መሃል ስምሽን ስጠራ መከታ ሁኚኝ እናቴ አደራ። ጠላቴ ደርሶ ቢያንገላታኝም መከራ አብዝቶ ያስጨነቀኝም አላቋርጥም ያንቺን ምስጋና። ውለታሽ ድንግል አለብኝና ስምሽን ጠርቼ መቼ አፍራለሁ ማርያም ብዬ አለሁ የምጽናናበት ስምሽ ነውና ድንግል ሆይ ላክብር። እንዳትረሱ ከቡራኬ በኋላ ሁላችንም ሄደን ሕንፃውን አይተን ነው። አቤት ስታምሩ! እግዚአብሔር ቤታችሁ በጎ ነገር አዘጋጅቶ ይጠብቃችሁ። ወደ ክቡር አባታችን ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን እግዚአብሔር እኛ ልጆችህ እኛ ፍጥረቶችህ በፊትህ ቆመን ከክፉ ነገር ሁሉ አድነህን፣ ከመከራ ሁሉ ሰውረህን፣ ከበሽታ ሁሉ አትርፈህን
አንተን እንድናመሰግን ፈቅደህልን ከዚች ሰዓትና ከዚች ዕለትም አድርሰህን ለአንተ ምስጋና ስናቀርብ በእመቤታችን በድንግል ማርያም በወላዲተ አምላክ ስም ይቅር በለን። ወደፊትም ለምንሰራው ስራ ሁሉ ይቅርታ እንጠይቃለን እያልን ስልክን እንደዚህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማያት እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛን የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ መልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ድንግል ሆይ ደስ ይበልሽ፣ ሁሉ እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ኢየሱስ ክርስቶስ ዘንድ ይቅርታ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። አድነኑ በቤተ ክርስቲያን ከቅድስት ታስረካ ወዘውካ ዘመኑ ክቡር ለዋሕዶልከ ወተጸዋዕካ ትኩን ማኅደረ መኳንንት ወዘቅዱሱ ወለዘቅዱስ ለመጻእክሙ ወለተጋባይክሙ ወለሰበክሙ ሰምነ ቅድስት ቤተ ክርስቲያን ለበላይክሙ ሥጋሁ ቅዱሰ ወለሰተይክሙ ደሞ ክቡረ ለእግዚእነ ኢየሱስ ክርስቶስ ስለክሙ ኃጢአተ ዘገበርኩም በአእምሮ አውያምሮ በጻለት በማርክሞ በዘመጽእ ቀብኩ በእንተ ሥጋሁ ሥጋ መለኮት ወበእንተ ደሙ ደመ ሕግ ወሥርዓተ እግዚአብሔር ጸባኦት እምግና ሕሊና ወበድንግልና ሥጋ ፍትሕት ለዓለመ ዓለም ኩሉ ፍትሐን ወንጹሐን ኃጢአት እግዚኦ መሐረነ ክርስቶስ በላ 12 ጊዜ እናሁ በእንተ እግዝእትነ ማርያም በላ 12 ጊዜ ማይሰራደ እግዚአብሔር ታ እግዚአብሔር ይባርካችሁ። መካነ ሃይማኖት ያዘዙትን ትእዛዝ ሙሽሮቹ ሁሉ ነው ተግባራዊ እንድታደርጉ። እዚያ ፎቶ ትነሳላችሁ። እዚያ ከህንፃው አጸደ ሕፃናቱ ጋር ፎቶ ትነሳላችሁ። ሁላችሁ በውስጥ ያላችሁ ከግቢ ያላችሁት የተሰራውን ስራ እንድታዩ ዛሬ ጋብዘናል። ቅዳሜ ለምንጠይቀው ጥያቄ መልስ ተዘጋጅታችሁ እንድትመጡ ዛሬ ማየት ነው። ቅዳሜ ደግሞ የሚያስፈልገውን ነገር አይታችሁ እንጠይቃቸዋለን። መልስ ትሰጡናላችሁ። ሙሽሮቹን ድግስ አታብዙ፣ ለቅዳሜ አዘጋጅታችሁ እንድታመጡ ነው። ሌላው የሰንበት ትምህርት ቤት
አዲስ የተመረጣችሁ ለዓርብ 3 ሰዓት በጽሕፈት ቤቱ በሰላም ወደ ቤታችሁ ግቡ። ሰላም ከቤታችሁ ይጠብቃችሁ። ነገ በሰላም ወደዚህ ቅዱስ ስፍራ እንድንመጣ እግዚአብሔር ይፍቀድልን። ቅዳሜ እናታችን አማላጃችን ድንግል ማርያም ቃል ኪዳን የተሰጠችበት ቀን፣ በዚሁም ደመራ የሚከበርበት ቀን ነው። ቀደም ብላችሁ ሌሊት ኪዳኗን አድርሳችሁ ቅዳሴውን አስቀድሳችሁ ርቀታችሁን ጠብቃችሁ መመሪያውን አክብራችሁ በዓል እንድታከብሩ ከወዲሁ እንጠቁማለን። መጋቢ ሃይማኖት ቀል
እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። የቤታችን ራስ ሆነልን ስላሉት ገባ ከቤታችን ሆኗል የተመኙት። የተክሊሉ ሚስጥር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የቤታችን ራስ ሆነልን ስላሉት ገባ ከቤታችን ሆኗል የተመኙት። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የቤታችን ራስ ሆነልን ስላሉት ገባ ከቤታችን ሆኗል የተመኙት። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የቤታችን ራስ ሆነልን ስላሉት ገባ ከቤታችን ሆኗል የተመኙት። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። ከወንጌል ብርሃን በፈለቀው እውነት ታጠሩ ሙሽሮች በተክሊሉ ስምረት። በከበረ ደሙ ደመቀ ቤታቸው የወደዱት አምላክ ስላልተለያቸው፣ የወደዱት አምላክ ስላልተለያቸው። የቤታችን ራስ ሆነልን ስላሉት ገባ ከቤታችን ሆኗል የተመኙት። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። የተክሊሉ ምስጢር ስባቸው ወደ እርሱ ገቡ ከሰማይ ደጅ ካባውን ለበሱ። ገባ ከጎጇቸው ከልባቸው ጓዳ ለመረጡት
ለድሆች ሕይወት ያሰናዳ ተዘርግቷል እጁ ሊያቅፍ ሙሽሮቹን ከመቅደሱ ከቶ ሊመራ በጎቹን ከበረቱ ከቶ ሊመራ በጎቹን የቤታችን ራስ ሆነልን ስላሉት በባከ ቤታችን ሆኗል ተመኞት የተክሊሉ ምስጢር ስማቸው ወደሱ ገቡ ከሰማይ ደጅ ካባውን ለበሱ የተክሊሉ ምስጢር ስማቸው ወደሱ ገቡ ከሰማይ ደጅ ካባውን ለበሱ የጥላቸው ምሳር መጥቶ ሳይጥላቸው ጣቶቹ ገብተዋል ሳይቆሽሽ ልብሳቸው የከንፈሮቻቸው ፍሬዎች አምረዋል ጌታ ሰርጋችንን ባርክልን ብለዋል ጌታ ሰርጋችንን ባርክልን ብለዋል የቤታችን ራስ ሆነልን ስላሉት በባከ ቤታችን ሆኗል ተመኞት የተክሊሉ ምስጢር ስማቸው ወደሱ ገቡ ከሰማይ ደጅ ካባውን ለበሱ የተክሊሉ ምስጢር ስማቸው ወደሱ ገቡ ከሰማይ ደጅ ካባውን ለበሱ እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን እግዚአብሔር ይመስገን ለዚህ ያደረሰን ለዚህ ያደረሰን እንደ አብርሃም ዘላለም በስመ አብ በስመ አብ በስመ አብ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ማደነቢያት ማዳዋላይትን የማረቁ አብርሃም ሥላሴ ባርኩልን። የአምላካችን የልጆቻችን የአብርሃምና የሳራን የይስሐቅና የርብቃን የዘካርያስና የኤልሳቤጥን ቃል ኪዳን ሕይወት ዕድሜ ጤና ሀብት እንደባረከ ልጆቻችንን ዕድሜያቸውን ጤናቸውን ሕይወታቸውን ሁሉ ባርኮ ቀድሶ አምላካችን በሕይወት ዘመናቸው ሁሉ
አምላካቸውን የሚያመሰግኑት አባታቸውን የሚያከብሩ ለዘመን ለወገን የሚተርፍ እንጀራ፣ ፍቅር፣ ሰላም፣ ጤና ያድላቸው። ቀሪ ዘመናቸውን ቀሪ ሕይወታቸውን እግዚአብሔር በእነሱ መልካቸውን መልክ አካላቸውን በአካል ለመተካት ለማየት ዘር ለመተካት እንዲበቁ የእሱ መልካምና ቅዱስ ፈቃድ ይሁንልን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ በከመ በሰማይ ከማሁ በምድር ሳይነ ዘለለዕለትነ ሀበነ አበሳነ ወኢይእዜሰ አላደነ ዋላነ ሁሉ ኩሰቢያት መንግስት አይነሳት ሰላም ቅዱስ ገብርኤል መልአኩ ጅቴ ማርያም ሰላም ይችላል እንደሚላችሁ እንደዚያችን እግዚአብሔር ጸው ሰላም ነው ያንስ ወውሩ ወሬ ከዚህ ሲሲቱ እንደጸደዘ ይሳል ይጸልያል ወልህ ኢየሱስ ክርስቶስ ከመ ይሰረበና ጣና ባይጸልያች በስመ ሥላሴ ተዋል ሙሽሮች በሰገነታቸው ካባውን ደርበው በተክሊል ተጣምረው አንድነት ሰበኩ ሰምሮ ውጥናቸው አጀቡት ተነሱ እልል በሉላቸው እንደ ዶኪማስ ድግስ ጌታን በቃና ጠሩት ተባረከ ሰርጋቸው አላፈሩም ባመኑት ከቀድሞ ረክተዋል ወይኑ እጅግ ጣፍጧቸው የቤታቸውን ራስ ጌታ ስላለላቸው አማሩ ሙሽሮች በሰገነታቸው ካባውን ደርበው በተክሊል ተጣምረው አንድነት ሰበኩ ሰምሮ ውጥናቸው አጅቡት ተነሱ እልል በሉላቸው አንድ ስላረጋችሁ እጃችሁም ይነሳ በክብር መዝገቡ ላይ የጻፋችሁ ሳይረሳ በደስታችሁ እንባ ተሸፍኗል ዓይናችሁ ሕልማችሁ እውን ሆኖ ዛሬ ስላሳያችሁ አማሩ ሙሽሮች በሰገነታቸው ካባውን ደርበው በተክሊል ተጣምረው አንድነት ሰበኩ ሰምሮ ውጥናቸው አጅቡት ተነሱ እልል በሉላቸው የቱ ቃል ይገልጸዋል የልባችሁን ደስታ እንባን ከማፍሰስ በቀር ከማ
በሰገነታቸው ካባውን ደርበው በተክሊል ተጣምረው አንድነት ሰበኩ ሰምሮ ብጥናቸው አጅቦት ተነሱ እልል በሉላቸው። ያደረሰን በእውነት ዋሻችን ዛሬ አምረን ተመልሰናል። ፍቅራችንን አዝጋ አምረን ዋሻችን ዛሬ አምረን ተመልሰናል። ፍቅራችንን አዝጋ አንድ ማዳመነ ሳይጠራጠር በቤታችን ተገለጠ ማዳመነ ሳይጠራጠር ቤታችን ራስ የኑራችን ውበት አንተ ለዚህ ቀን ያደረስከን በእውነት ሙሽሮች ዛሬ ተውበናል። ፍቅራችንን አጽና አድርገናል ሙሽሮች ዛሬ አምረን ተውበናል። ፍቅራችንን አጽና አድርገናል። ስጋና ደም አድርጎናል አዲስ በቤተ መቅደስ አስራን በመንፈስ ስጋና ደም አድርጎናል አዲስ በቤተ መቅደስ አስራን በመንፈስ ቤታችን ራስ የኑራችን ውበት
አንተ ለዚህ ቀን ያደረሰበት እሽሮች ዛሬ አገርተናል ፍቅራችንን አጽና አንድን አድርገን ሙሽሮች ዛሬ በናል ፍቅራችንን አጽና አንድ አድርገን እጅግ አትራፊ ነው አንተን ያለ በምስጋና ይስሐቅ ጠብቀው አንተ ያለ በምስጋና ይስሐቅ አንቺን ራስ ራችን አንተን ያደረስከው ሙሽሮች ዛሬ አንቺን ተበናል ፍቅራችንን አጽና አንተ ሙሽሮች ዛሬ ፍቅራችንን አጽና አንተ